አንድ ጥያቄ ልጠይቅህ። ሌሊት ላይ ሰውነት ደክሞ እያለ አእምሮህ ግን እንቅልፍ እንዳይወስድ እምቢ ብሎህ ያውቃል? ስለ ትናንት የተናገርከው ቃል፣ ስለ ነገ ሊፈጠር የሚችል ችግር፣ ስለ ሰዎች አስተያየት፣ ስለ ውሳኔዎች፣ ስለ ያልተፈጸሙ እቅዶች፣ እነዚህ ሁሉ በአእምሮህ ውስጥ እየተዘዋወሩ እንቅልፍን ሲሰርቁብህ አጋጥሞህ ያውቃል? አዎ ከሆነ ብቻህን አይደለህም። ነገር ግን አስደንጋጩ እውነታ ይህ ነው። ብዙ ሰዎች የሚያስቡት ችግራቸው ህይወታቸው ነው። እውነታው ግን ችግራቸው ህይወታቸው ሳይሆን ስለ ህይወታቸው ያላቸው የማያቋርጥ ሐሳብ ነው። አንድ ነገር ላይ ለሰከንዶች ማሰብ ችግር አይደለም፣ ለደቂቃዎች ማሰብም ችግር አይደለም። ግን በተመሳሳይ ሐሳብ ለሰዓታት፣ ለቀናት፣ አንዳንዴም ለወራት በአእምሮ ውስጥ ማሽከርከር ይህ የሚያደክምህ እስር ቤት ሊሆን ይችላል። እና ዛሬ ይህን እስር ቤት በር እንከፍታለን። ግን ከዛ በፊት አብዛኛው ሰው ከመጠን በላይ ማሰብን ለማቆም ሲሞክር የሚሰራውን ትልቅ ስህተት ማወቅ አለበት። ምክንያቱም ያንን ስህተት እየሰራህ ከሆነ ችግሩን ሳታውቅ እያባባስከው ነው ማለት ነው። ይህን ስህተት ግን በቪዲዮ መጨረሻ ላይ በጥልቀት እንመለከታለን። አሁን ደግሞ አንድ ታሪክ ልንገራችሁ። ምናልባት ይህ ታሪክ የአንተ የአንቺ ሊሆን ይችላል። ሳሙኤል የተባለ ወጣት ነበር። በውጭ ሲታይ ሁሉም ነገር ጥሩ ነበር። ስራ ነበረው፣ ጓደኞች ነበሩት፣ ህልሞች ነበሩት። ግን በውስጡ ጸጥታ አልነበረም። በየሌሊቱ አእምሮ ከራሱ ጋር ጦርነት ይገጥም ነበር። ይህን ቃል ለምን ተናገርኩ? ያ ሰው ስለኔ ምን እያሰበ ይሆን? ይህ እቅድ ባይሳካስ? ስራዬን ባጣስ? ለወደፊት ብወድቅስ? እንዲህ እያለ እያሰበ አእምሮውን ከመጠን በላይ ያስጨንቅ ነበር። ግን አንድ ቀን አንድ ነገር ተረዳ። ችግሩ ህይወቱ አልነበረም። ችግሩ ህይወቱን የሚመለከትበት መነጽር ነበር። ያኔ ነው ህይወቱን መቀየር የጀመረው። እና የሚገርመው ይህን መቀየር የጀመረው ከህይወቱ ሳይሆን ከአእምሮው ነበር። ምናልባት አንተም አሁን በዚህ ጊዜ ከመጠን በላይ በማሰብ ተይዘህ ይሆናል። እያሰብክ እና እንደገና እያሰብክ። ነገር ግን በቀጣዩ ክፍል የምናየው ነገር በጣም አስፈላጊ ነው። ምክንያቱም አእምሮህ ለምን እንደዚህ እንደሚያደርግ ካልተረዳህ ለማቆምም ይከብድሃል። እስኪ አንድ ነገር እንረዳ። ከመጠን በላይ ማሰብ የሚባለው በእውነቱ ምንድን ነው? ብዙ ሰዎች ከመጠን በላይ ማሰብን ከጥበብ ጋር ያዛምዱታል። ብዙ ስለማስብ ነው፣ ጥንቃቄ ስላለኝ ነው፣ ሁሉንም አስቀድሜ ማወቅ ስለምፈልግ ነው ይላሉ። ግን እውነታው ከመጠን በላይ ማሰብ ጥልቅ ማሰብ አይደለም። ጥልቅ ማሰብ መፍትሄ ያመጣል። ከመጠን በላይ ማሰብ ግን ድካም ያመጣል። ጥልቅ ማሰብ ወደ ውሳኔ ይወስዳል። ከመጠን በላይ ማሰብ ግን ከቦታህ ያቆምሃል፣ የትም አያራምድህም፣ አስሮ ይይዝሃል። እና አእምሮህ ለምን እንደዚህ ያደርጋል? ምክንያቱም አእምሮህ በመጀመሪያ የተፈጠረው ደስተኛ ለማድረግህ አይደለም፣ ለማዳንህ ነው። በሺዎች ዓመታት በፊት የሰው ልጅ በዱር ውስጥ ይኖር ነበር። እናም አደጋን የሚያስቀድም የሚያስብ ሰው ይተርፍ ነበር። ስለዚህ አእምሮህ አሁንም አደጋን ለመፈለግ የተዘጋጀ ነው ማለት ነው። እና ይህን በስነ ልቦና ውስጥ ኔጋቲቭ ባያዝ ይሉታል። ማለትም አእምሮህ ከ10 ጥሩ ነገሮች ይልቅ አንድ መጥፎ ነገርን ይበልጥ ያስታውሳል። ለምሳሌ 10 ሰዎች ቢያወድሱህ፣ አንድ ሰው ቢተችህ፣ ሌሊት ላይ የምታስበው ያ አንዱን ሰው ነው። ይህ የአንተ ጉድለት አይደለም፣ የአእምሮህ አሰራር ነው። ግን ማወቅህ ነፃ ያወጣሃል። ሌላ የስነ ልቦና ሚስጥር አለ። የሰው ልጅ ሁሉንም ነገር መቆጣጠር ይፈልጋል። ነገር ግን ህይወት ሁልጊዜ በቁጥጥራችን ውስጥ አይደለችም። እዚህ ላይ ነው ስቶይኮች የሚገቡት። ስቶይክ ፍልስፍና አንድ ቀላል ግን ኃይለኛ ጥያቄ ትጠይቃለች። ይህ በእጅ ውስጥ ነው ከሆነ እርምጃ ውሰድ፣ ካልሆነ ኃይልህን አታባክንበት ይላል።
አስበው። ዝናብን በማሰብ ማቆም ትችላለህ? አይቻልም። ሰዎች ስለ አንተ የሚያስቡትን ሙሉ በሙሉ መቆጣጠር ትችላለህ? አትችልም። ያለፈውን መቀየር ትችላለህ? አትችልም። እንግዳውስ ለምን አእምሮህን በእነዚህ ነገሮች ላይ ታባክናለህ? አሁን ደግሞ ከዚህ ችግር የምንማራቸውን ትምህርቶች እንይ። ትምህርት 1 ሁሉም ሐሳቦች እውነት አይደሉም። አእምሮህ የሚነግርህን ሁሉ ማመን የለብህም። አንዳንድ ጊዜ አእምሮህ የሚፈጥረው ታሪክ እንጂ እውነታ አይደለም። ትምህርት 2 ስሜትህ እውነታ አይደለም። ፈርተህ መሆንህ አደጋ አለ ማለት አይደለም። መጨነቅህ ነገሮች ይበላሻሉ ማለት አይደለም። ትምህርት 3 ውሳኔ የሌለው ሰው ብዙ ያስባል። ብዙ ጊዜ ችግሩ ማሰብ አይደለም፣ ውሳኔ አለመውሰድ ነው። አንድ ውሳኔ ውሰድ፣ ከዚያ በኋላ በውሳኔህ ላይ ስራ። ትምህርት 4 እርምጃ የጭንቀት መድኃኒት ነው። ብዙ ሰዎች ከመስራት ይልቅ ያስባሉ። ነገር ግን እርምጃ የሚያስተምርህን ነገር ሐሳብ አያስተምርህም። ትምህርት 5 ጸጥታ ኃይል ነው። በዘመናችን ሰዎች ሁል ጊዜ ጩኸት ውስጥ ናቸው። ስልክ፣ ሶሻል ሚዲያ፣ ዜና፣ ጫጫታ። ግን ጸጥታ ውስጥ ስትቀመጥ አእምሮህ መረጋጋት ይጀምራል። አሁን ግን ዋናው ጥያቄ ይህ ነው። ከመጠን በላይ ማሰብን በተግባር እንዴት ታቆማለህ? በቀጣዩ ክፍል ዛሬ ጀምሮ ልተገብራቸው የምትችላቸው 5 ኃይለኛ ዘዴዎችን እናያለን። እና ከሁሉ የሚገርመው አብዛኛው ሰው የሚሰራውን ትልቅ ስህተትም በግልጽ እናውቃለን። እስካሁን አእምሮህ ለምን ከመጠን በላይ እንደሚያስብ አይተናል። አሁን ግን ትልቁ ጥያቄ ይህ ነው፣ እንዴት ላቁመው? ምክንያቱም ችግሩን ማወቅ ብቻ በቂ አይደለም፣ ከእሱ ነፃ መውጣትም አለብህ። መፍትሄ 1 ሐሳብህን ከራስህ ለይ። ብዙ ሰዎች የሚሰሩ ስህተት ይህ ነው። እኔ ሐሳቤ ነኝ ብለው ያምናሉ፣ ግን አይደለህም። ሐሳቦችህን የምታይ ሰው ነህ። ለምሳሌ እወድቃለሁ የሚል ሐሳብ ሲመጣ እወድቃለሁ ብለህ አትቀበለው። አእምሮዬ እወድቃለሁ የሚል ሐሳብ እየፈጠረ ነው በል። ይህ ቀላል ዘዴ በሐሳብና በራስ መካከል ርቀት ይፈጥራል። መፍትሄ 2 ሐሳቡን በወረቀት ላይ አውጣ። ከመጠን በላይ ማሰብ አብዛኛው በጭጋግ ውስጥ እንደ መራመር ነው። ሁሉም ነገር ግራ ያጋባል። ነገር ግን ሐሳቦችን በወረቀት ላይ ስትጽፍ ጭጋጉ ይጠራል። ራስህን ጠይቅ፣ በጣም የሚያስጨንቀኝ ምንድነው? ከዚህ ውስጥ በእጅ ያለው ምንድነው? ዛሬ አንድ እርምጃ ምን ልውሰድ? ይህ ጭንቀትን ወደ እርምጃ ይቀይራል። መፍትሄ 3 ለራስህ የጭንቀት ጊዜ ስጥ። ይህ እንግዳ ሊመስል ይችላል፣ ግን ውጤታማ ነው። 24 ሰዓት የምትጨነቅ ከሆነ የምታስብ ከሆነ ምን ማድረግ አለብህ? በየቀኑ 15 ደቂቃ ለጭንቀት መድብ። አዎ ጭንቀት ለማድረግ። ከዚያ ውጭ ሐሳቦች ሲመጡ ይህን በተወሰነው ሰዓት አስበዋለሁ በል። ቀስ በቀስ አእምሮ ሁል ጊዜ መጨነቅ እንደማይችል ይማራል። መፍትሄ 4 ወደ አሁን ተመለስ። ከመጠን በላይ ማሰብ በአብዛኛው የሚኖረው በትናንት ወይም በነገው ነው። ግን ህይወት ያለችው አሁን ውስጥ ነች። አሁን ያለውን አየር ተንፍስ። አሁን ያለውን ድምፅ ስማ። አሁን ያለውን ቦታ ተመልከት። ስቶይኮች የሚያስተምሩን ትልቅ ጥበብ ይህ ነው። አሁን ያለውን ቅጽበት ተቀበል። መፍትሄ 5 እርምጃ ውሰድ። የአእምሮ ጠላት እርምጃ አይደለም። የአእምሮ ጠላት መቆም ነው። አንድ ሰው ስራ ለመጀመር 6 ወር ሊያስብ ይችላል። ሌላ ሰው ግን ዛሬ ይጀምራል። ከ6 ወር በኋላ ማን ይሻላል? የመጀመሪያው እርምጃ ግልጽነትን ይፈጥራል። አሁን ይህን ልንገርህ፣ ምናልባት ለረጅም ጊዜ ከአእምሮህ ጋር እየተዋጋህ ነው። ምናልባት ሌሊቶችህን አጥተሃል። ምናልባት እድሎችህን በፍርሃት አሳልፈሃል። ግን ይህንን አስታውስ፣ ከመጠን በላይ ማሰብ የብልህነት ምልክት አይደለም፣ የሰላም እጦት ምልክት እንጂ። እና ሰላም ማግኘት ትችላለህ፣ ምክንያቱም አንተ ሐሳቦችህ አይደለህም። ከሐሳቦችህ የሚበልጥ ነገር ነህ።
ዛሬ የሚያስፈራህ ነገር ከአንድ ዓመት በኋላ ላይታወስህ ይችላል። ዛሬ የሚያስጨንቅህ ነገር ነገ ምናልባት ትምህርት ሆኖ ይቀር ይሆናል። ስለዚህ እስትንፋስ ውሰድ። አሁን ያለህበትን ቅጽበት ኑር እና ሕይወትህን ከፍርሃት ሳይሆን ከድፍረት ጋር ምራ። ዛሬ የተማርነው አንድ ነገር ነው። ከመጠን በላይ ማሰብን በማሰብ ማቆም አትችልም። በመቀጠል በመረዳት በእርምጃ እና በአሁኑ ቅጽበት በመኖር ታቆመዋለህ። ሕይወት የምትኖረው በሐሳብህ ውስጥ አይደለም፣ በእውነታው ውስጥ ነው። ስለዚህ ከአእምሮህ አውጣ፣ ወደ ሕይወትህ ግባ። ይህ ቪዲዮ ጠቃሚ ሆኖ ከተሰማህ ላይክ አድርግ። አንተ በጣም የምታስበው ነገር ምንድነው? በኮሜንት አጋራኝ። እንዲሁም እንደዚህ ያሉ ጥልቅ የስነ ልቦና የስቶይክ ፍልስፍናና የሞቲቬሽን ቪዲዮዎችን ለማግኘት ሰብስክራይብ ማድረግን አይርሱ። ቻው።